አዳዲስ ተረቶች ቶሎ እንዲደርሳችሁ የያሚ ተረቶችን ሰብስክራይብ ያድርጉ። የያሚ ተረት ተመልከቷት ተራማጇ አንዶናት ተራማጇ አንዶናት እያሉ ይቀልዱባታል። ዛሬ ስለዚች ወፍራም ልዕልት ታሪክ እናወራለን። በአንድ ወቅት ኦፊቬላ በተባለች ግዛት ውስጥ ትኖር የነበረች የአንድ ደገኛ ንጉስ ሁጎ የተባለ ንጉስ ልጅ ነበረች። ንጉሱ ሁጎ ደገኛ፣ ከሁሉም ጋር ተግባቢ ነበረ። ንጉሱ አንድ ሴት ልጅ ብቻ ነበረችው። የልዕልቷ ስም ልዕልት ማቲልዳ ይባል ነበር። ልዕልቷ ምግብ መብላት በጣም ነበር የምትወደው። ልዕልቷ ማቲልዳ ከልጅነቷ ጀምሮ ምግብ መብላት የሚያስደስታት ነገር ነበረ። የዕድሜ ጓደኞቿ አባሮሽ፣ አኩኩሉ በቤተ መንግስቱ ሲጫወቱ፣ የልዕልቷ ማቲልዳ መገኛ ግን ኩሽና ከመሶብ ጎን እየበላሽ ነበረ። ማቲልዳ የት ናት ተብሎ ስትፈለግ በጉንጭና በጉንጮቿ ጣፋጭ ይዛ ነበር የምትገኘው። ነገር ግን ሁለተኛ ደረጃ ትምህርት ስትገባ ለልዕልቷ ማቲልዳ ነገሮች ይከብዱባት ጀመር። ንጉሱ አባቷ በግዛቱ አቅራቢያ ከሚገኝ ወደ አንድ ትምህርት ቤት ይልካታል። ነገሮች ታዲያ ለልዕልቷ መክበድ የጀመሩት ከዚህን ወዲህ ነው። ልክ ትምህርት ቤት ግቢ ውስጥ ስትገባ የትምህርት ቤት ጓደኞቿ እጃቸውን እየጠቆሙ ወፍራማ ማቲልዳ፣ ወፍራማ ልዕልት፣ ወፍራማ ልዕልት፣ ዶናቷ ልዕልት፣ ተራማጇ ዶናት፣ ተራማጇ ዶናት እያሉ ይሳለቁባት ነበር። ዶናቷ ማቲልዳ፣ ወፍራማ ማቲልዳ እያሉ ያሹፉባታል። እስኪ ያስቡት፣ የአንድ ግዛት ንጉስ ልጅ ልዕልት ሆናችሁ ሰዎች በተክለ ሰውነታችሁ ሲያሾፉባችሁ። እንኳን ለልዕልቷ ለማንም ልዕልቷ ማቲልዳ ላይ እየደረሰ ያለውን ነገር ለማሰብ ከባድ ነው። ሁሌ ልዕልቷ ማቲልዳ ከእንቅልፏ ስትነቃ ዛሬ ደግሞ ምን ይሆን እና ምናልባት ዛሬ ጓደኞቼ እንደ ጓደኛቸው ያቀርቡኝ ይሆናል በሚል ተስፋ ነበር ቀኗን የምትጀምረው። ነገር ግን ነገሮች ልዕልቷ ማቲልዳ እንዳሰበችው በጎ ሆነው ቀናቶቹ አያልቁም ነበረ። ጓደኞቿ ምግብ አብረው እንዲበሉ በጭራሽ አይፈልጉም። ልዕልቷ ማቲልዳ ስትመጣ ሰሃናቸውን ይዘው ይነሳሉ ወይ መመገባቸውን ያቆሙና ወፍራማ ልዕልት ማቲልዳ ላይ ያፈጡባት ነበር። ልዕልቷ ማቲልዳ በዚህ ሁኔታቸው ልቧ እጅግ ይነካባት ነበረ። በስፖርት ክፍለ ጊዜ እንኳን ልዕልቷ ማቲልዳ አብራው የምትሰራው ሰው አልነበረም። የተለያዩ ውድድሮች ሲኖሩ እንኳን ሳይቀር ወፍራማ ልዕልት ማቲልዳ በተጠባባቂነት ትያዛለች እንጂ አንዴም ተመርጣ አታውቅም። የስፖርት መምህሯን ማቲልዳ ለዛሬ ሽንቅጥቅጥ ያሉ ተማሪዎችን የመረጥኩት፣ በቀጣይ ትመረጫለሽ፣ ከሚደክምሽ እንዳውን ብትቀመጪ ነው ላንቺ የሚሻለው እያለች የውሸት ሽንገላ ትሸነግላት ነበር። ወፍራማ ልዕልት ብቸኝነት እየተሰማት ታለቅስ ነበር። ከአንድ ትምህርት ቤት የመጣሽ በውበቷ የምትኮራ ባላት ተክለ ሰውነትም የምትኩራራ አንዲት ያሚ የተባለችና እነ ማቲልዳ ትምህርት ቤት ውስጥ ትማር ነበር። ታዲያ ልዕልቷ ማቲልዳ እስኪዋት 3 ተማሪዎች እኮ የዋጠሽ ነው የምትመስለው፣ ደግሞ በዚህ ሰውነቷ ትንሽ አታፍርም ከኛ እኩል ተመሳሳይ ዩኒፎርም ስትለብስ? ይህን የሚሰሙ የልዕልቷ ማቲልዳ የክፍል ጓደኛሞች በቀወጧ ያሚ ንግግር ይስቁ ነበር። ወፍራማ ልዕልት ማቲልዳ ሰላሟንም ነፃነቷንም የምታገኘው ወደ ቤተ መንግስቱ ስትመለስ ብቻ ሆኗል። በቤተ መንግስቱ የሚዘጋጅላትን ጣፋጭ ምግብ እየበላሽ ነበር ከጭንቀቷ ተንፈስ የምትለው። አንድ ቀን ልዕልቷ ማቲልዳ መማሪያ ክፍሏ ስትገባ ጥቁር ሰሌዳው ላይ የጉማሬ ስዕል ስለው ልዕልቷ ማቲልዳን ተመልከቱ ብለው ጽፈውበት ነበር። ልዕልቷ ይህን ስታይ ከምትችለው በላይ ሆነባት እና እያነባች ወደ ንጉሱ አባቷ እንባዋን እያዘራች ሄደች። የወፍራሟ ልዕልት አባት ንጉሱ ሁጎ ሰሞኑን በግዛቱ ስለተፈጸመው የወርቅ ዝርፊያ ከሚኒስትሮች ጋር እያወራ ነበር። ነገር ግን የልጁን እንባ በእንባ መሆን የተመለከተው የልዕልቷ ማቲልዳ አባት ስብሰባውን ወዲያው አቁሞ ወደ ልጁ አመራ። የኔ ውድ እንቁ አለ ንጉሱ ልጁን ሊያቅፋት እጁን እየዘረጋ። ምንድነው የሆንሽብኝ የኔ ልጅ አለ ንጉሱ አባቷ ልጁን አቅፋት። የማቲልዳ እንባ እንደ ጉድ ይረግፋል። ሰውነቷ ከላይ እስከ ታች ይንዘፈዘፍ ነበር። ለምንድነው ፈጣሪ እንዲህ እኔን ወፍራም ያደረገኝ? ለምን? ቆይ እኔን አይወደኝም? የግዛቱ ሰራተኞች እንኳን ሳይቀሩ ከጀርባዬ ስለኔ ያሾፉብኛል። የክፍል ጓደኞቼ እኔን አይፈልጉኝም። ቆይ ለምን? በቃ እኔ መኖር አልፈልግም አባዬ
እያለች የስንት ዓመት ብሶቷን ታወጣው ጀመር። በልጁ ሁኔታ ልቡ የተነካው ንጉስም ልጁን እያባበለ እንዲህ ይላት ጀመር። የኔ ልጅ አንቺ ቆንጆ ሳትሆኚ ቀርተሽ አይደለም። የኔ እንቁ አንቺ ውብ ነሽ። ይልቅስ አንቺ ላይ የሚያሾፉ ሰዎች ልባቸው ቆንጆ አይደለም። ውበት አይን የሚያየው ነገር አይደለም የኔ ልጅ። የአንቺ ልብ የዋህና ውብ ነው እያለ ንጉሱ ልጁን ቢያባብላትም የልዕልቷ ማቲልዳ እንባ ግን የሚያቆም አልነበረም። የሚሰማትን የብዙ ዓመት እና የየቀን የውስጥ ህመም የሚፈውስ ግን ጨርሶ አልሆነም። በጓደኞቿ መገለል፣ በየቀኑ ማልቀስ፣ ሰዎች ከኋላዋ ሆነው ስለሷ መንሾካሾካቸውን መቋቋም ያልቻለችው ልዕልቷ ማቲልዳ ዓመቱ ሳያልቅ ነው ትምህርቷን አቋርጣ እቤት ውስጥ መቀመጥ የጀመረችው። ልዕልቷ ማቲልዳ ክፍሏን ዘግታ ጣፋጮችን ከምንጊዜውም የበለጠ ነበር የምትበላው። የቤተ መንግስቱ አገልጋዮችም ወፍራማ ልዕልት ላይ እየተጠቋቆሙ አያችኋታ፣ አሁን ደግሞ ይበልጥ ውፍረት ሳትጨምር አልቀረችም እያሉ ወፍራማ ልዕልት ላይ መሳለቃቸውን ቀጥለዋል። ልብስ ከየት እንደምታገኝ እንጃ። የቤተ መንግስቱ ሰፊ ራሱ ለ3 ሰው የሚበቃ ልብስ ለሷ ለብቻዋ ካልሰራለት በቀር የሷ ውፍረት የሚዘለቅ አይደለም። ቆይ ደግሞ ይቺን ወፍራም ዶጮ ልዕልት ማን ያገባት ነው? ማንስ ይፈልጋታል? ኧረ ተይ። እነዚህ ቃላቶች ከቢላ በላይ ነበር የሚቋረጡት። ወፍራማ ልዕልት ማቲልዳ ከመስታወቱ ፊት ለፊት ትቆምና ወገቧን፣ እግሯን፣ እጆቿን ትመለከታለች። ቀጥና መጥፋትን ለራሷ ትመኝ ነበረ። ከዕለታት በአንዱ ቀን ንጉሱ አባቷ በሰገነት ተቀምጦ ለግዛቱ አንድ ነገርን አወጀ። እሱም ልጁ ልዕልት ማቲልዳ እድሜዋ ለጋብቻ ስለደረሰ በግዛቱ አቅራቢያ የሚገኙ የነገስታት ልጆች ልዑላን መጥተው ለጋብቻ እንዲጠይቁ ጠየቀ። በሚገርምና በሚያሳዝነው ሁኔታ ግን ለወፍራማ ልዕልት ማቲልዳ አንድ እሷን ማግባት እፈልጋለሁ ብሎ ይመጣ ልዑል ግን አልነበረም። ለ6 ወራት ያህል ወደ ቤተ መንግስቱ ልዕልቷን ለጋብቻ ለመጠየቅ የመጣ አንድ ሰው አልነበረም። ከ6 ወራት በኋላ የንጉሱ የቅርብ አማካሪዎች ፊታቸውን ጥለው ወደ ንጉሱ ቀረቡ። ንጉስ ሆይ፣ የግዛቱ ሰዎች ማንም ሰው በልዕልቷ ውፍረት ልዕልቷን ማግባት የሚፈልግ የሚኖር አይመስልንም እያሉ ነው የሚያወሩት። ይህን ሐሳብ በግዛቱ ነዋሪዎች ሊያሳቡ እንጂ ይሄ የእነሱም ሐሳብ ነበረ። ንጉሱ የቅርብ አማካሪዎቹን ንግግር ሲሰማ በንዴት ጥፎ እንደው ምንም የማይመስል ነገር ነው የምታወሩት? የኔ ልጅ እኮ ልዕልት ናት፣ ያውም ልበ መልካም ልዕልት፣ ያውም የተማረችና አስተዋይ። አዎ ጌቶች፣ እርሱ የሚሉት ነገር እኮ ልክ ነው። ግን ሰዎችን ያውቋቸው የለ የሰውን ማንነት ባለው አቋም ብቻ ነው የሚለኩት። ልዑላኑም ቢሆኑ ለዓይናቸውን የምትሞላ ልዕልት ነው የሚከጅሉት። ንጉሱም ከራሱ ጋር ተማከረ። ሰዎች ገንዘብን የሚሹ ከሆነ እስኪ የሚፈልጉትን ላድርግላቸውና ለያቸው ብሎ በቤተ መንግስቱ ውስጥ ታላቅ ዝግጅትን አሰናድቶ የግዛቱ ሰዎችንም ጠራ። ንጉሱ ያወጀው ነገር ለማመን የሚከብድ ነበረ። አዋጅ አዋጅ አዋጅ! ከዛሬ ጀምሮ ልዕልቷን ማቲልዳ ለማግባት ፈቃደኛ የሆነ ሰው 100 ሚሊዮን ብርና እጅግ ቅንጡ የሆነ መኪና እንደሚሰጠው፣ በተጨማሪም ዘመናዊ ቤት በስጦታ መልክ እንደሚቀርብለት ተናግሯል። አልሰማንም እንዳትሉ አዋጅ አዋጅ እየተባለ ለተሰበሰበው ሰው በሙሉ ተነገረ። ወሬው በብርሃን ፍጥነት ነበር የተዛመተው። ከዛን ቀን አንስቶ የቤተ መንግስቱ ቅጥር ግቢ በሰው መጥለቅለቅ ጀመረ። ንጉሱ ግን በዚህ ደስ አልተሰኘም። ከምንም በላይ ልጁ ስግብግብና ለሀብት ለንብረት ብሎ መዳርን አልፈለገም። ከዛ ይልቅ በእውነተኛ መዋደድ ለሚያምን ቀና ልብ ላለው ሰው ነበር መዳን የፈለገው። እና በዛ ሰሞን አንድ ሀብትን ማካበት የሚፈልግ አንድ ኤሜካ የተባለ መልከ መልካም የንግድ ሰው ልዕልቷን ኤማልዳ ለጋብቻ ሊጠይቅ ወደ ቤተ መንግስቱ ያቀናል። የወፍራማ ልዕልት አባት ንጉስ ሁጎም ለወጣቱ ጥሩ አቀባበል ነበር ያደረገው። እራትም እየበሉ ሳለ ንጉሱ ሁጎ ልብሱ ላይ ሆን ብሎ ሾርባ ይደፋል። ከዛ ወጣቱን ኤሜካ እንዲጠርግለት ያዘዋል። ወጣቱ ኤሜካም እንዴ ጌቴ፣ ይህንን እኮ የቤተ መንግስቱ አገልጋዮች ናቸው ሊሰሩ የሚገባው አለ። ንጉሱም ቤተ መንግስቴን ለቀውጣልኝ ብሎ አንባረቀበት። ከዛ ሌላኛው የጋብቻ ጠያቂ በቅርብ ቀናት ውስጥ ብቻ ነው ወደ ቤተ መንግስቱ የመጣው። የወፍራማ ልዕልት አባት ንጉሱ ሁጎም ስለ ልጁ ምኗን ወዶ ሊያገባት እንደፈለገ ጠየቀ። የመጣውም ወጣት ነፍሱ ተጨነቀችበት። ከዛም አምጦ የሞት ሞቱን ጥርሷን ነው አለ። ንጉሱ ሁጎም በንዴት እሱንም ቤተ መንግስቱን ለቆ እንዲወጣ አዘዘው። ጊዜያት እየተኩ
አዋጁ ከታወጀ 3 ወራትን አስቆጠረ። ነገር ግን ትክክለኛ ባል የሚሆን ሰው ሊገኝ አልቻለም ነበር። አንዳንዶች እውነተኛ ፍላጎታቸውን እየደበቁ ልዕልቷን እንደወደዷት ይናገራሉ። አንዳንዶች ልዕልቷን እንዲያግዟት ሲጠየቁ ወይ የታመሙ ወይ ራሳቸውን የሳቱ መስለው ሙሉ ቀን ሊሆን ይችላል ከመሬት ተጣብቀው ይውላሉ። ሌሎች ደግሞ ከልዕልቷ ይልቅ ልዕልቷን ቢያገቡ ሊያገኙት ስለሚችሉት ሀብትና ንብረት እያሰቡ ቤተ መንግስቱ ውስጥ ያሉትን ዕቃዎች ላይ አፍጥጠው ይውላሉ። ልዕልቷ በዚህ ሁሉ ነገር ልቧ ሳይከፋበት የቀረ እንዳይመስላችሁ። በጣም ከፍቷታል። እሷን ሳይሆን የአባቷን ሀብት ንብረት ብለው ስፍር ቁጥር የሌላቸው ወጣቶች የመምጣታቸው ምክንያት ገብቷታል። ሁሌ ምሽት ፈጣሪ ለምን ይህን ሰዎች የማይፈልጉትን ሰውነት እንዳሸከማት እየጠየቀች ታለቅስ ነበር። አንድ የቤተ መንግስቱ ጠባቂ የሆነ ጃክ የተባለ አንድ ወጣት በቤተ መንግስቱ ጥበቃነት ይሰራ ነበር። ጃክ ማንም ትኩረት ሰጥቶት የማያውቅ ሰው ነው። ይህ ሰው ባለትዳርና የ3 ልጆች አባት ነው። ታዲያ ልዕልቷ ማቲልዳ ከልጅነት እስከ እውቀት ነበር የሚያውቃት። ልዕልቷ ማቲልዳ ድሮ ሲያውቃት ተጫዋችና ደስተኛ ነበረች። ነገር ግን አሁን ላይ ለልዕልቷ ማቲልዳ ይህ ዘበት ሆኗል። ጥበቃው ጃክ እየተፈጠረ ያለውን ነገር በቅርበት ነበር የሚከታተለው። ልዕልቷ በውፍረቷ ምክንያት የሚናገሩትን እነዚያን የቤተ መንግስቱን አገልጋዮች ሳይቀር ታዝቧል። አንድ ቀን ጠዋት ልዕልቷ ማቲልዳ በቤተ መንግስቱ መናፈሻ እያለፈች ሳለ ጃክ ወደ እርሷ ቀርቦ ሊያወራት ፈለገ። እናም ቀርቦ ሰላምታ ሰጣት። ልዕልቷ ማቲልዳ ፊቷ በሐዘን ተሸፍኖ ነበር። ከዚህ በፊት በቀጥታ ጃክ አውርቷት ስለማያውቅ በጃክ ተሰላምታ ልዕልቷ ተገረመች። እንዴት ነህ ጃክ? ምን ነው በሰላም? አዎ ልዕልቶይ፣ አንቺን ቀርቦ ለማውራት ደረጃዬ እንዳልሆነ ይገባኛል። ግን እባክሽ ፈቃድሽ ከሆነ እንዳግዝሽ ፍቀጂልኝ። ልዕልቷም ተገርማ ግራ በመጋባት አስተያየት አየችው። ጃክም ከተል አድርጎ ከረጅም ጊዜ በፊት ነበር አይሽ የነበረው። ምናልባት ተራ ዘበኛ ልሆን እችላለሁ፣ ግን ከዚህ በፊት የስፖርት አሰልጣኝ ነበርኩ። አውቃለሁ አንቺን ለመምከር ፈቃዱ ላይኖረኝ ይችላል፣ ነገር ግን ልረዳሽ ትልቅ ፍላጎት አለኝ። ልዕልቷ ግራ ገብቷታል። ከልቧም ይሄ ደግሞ እኔን ለማስከፋት ሌላኛው ዘዴያቸው ነው፣ ፊቴ እንዲህ ብሎኝ በኋላ ከጀርባ የሆኑ ሊስቅብኝ ነው እያለች ስንቱን አሰበች። የጃክንም አይኖች አተኩራ ተመለከተቻቸው። ከዚህ በፊት ከማንም ሰው አይን ላይ አይታ የማታውቀውን አንዳች ነገር ተመለከተች። የእውነተኛ እሷን የመርዳት አይነት ፍላጎት ልዕልቷ ጃክ አይኖች ውስጥ አየች። እንዴት ብላም ጠየቀችው። እንዴት በትክክለኛው መንገድ የአካል ብቃት እንቅስቃሴ እንደምታደርጊ ላስተምርሽ፣ ጤናማ ሊያደርግሽ የሚችሉ ምግቦችን እንድትመገቢ ልረዳሽ፣ ውስጥሽ የተደበቀችውን ቆንጅየዋን በራስ መተማመን ያላትን ልጅ እንድታወጫት ልረዳሽ። ለማንም ልዑል አይደለም ይሄን የምታደርጊው፣ ለንጉሱ አባትሽም አይደለም፣ ከኋላሽ ለሚያወሩት ሰዎችም ዝም ለማስባልም አይደለም፣ ግን ለራስሽ ስትይ አላት። ልዕልቷ ማቲልዳ ልብ ላይ የሆነ ነገር ፈነጠቀ። ህይወቷን እንደ አዲስ ለመጀመር ጓጓች። መቼ እንጀምር ብላም በቁርጠኝነት ጠየቀችው። ነገ ጠዋት ፀሐይ ከመውጣቷ በፊት የሚመችሽን ልብስ ለብሰሽ እንገናኝ። ታዲያ ጉዛቱን ጉድ ያሰኘ ነገር ከዚያን ቀን ጀምሮ መሆን ጀመረ። ጠዋት ልዕልቷ ማቲልዳ ተነስታ የአካል ብቃት እንቅስቃሴ መስራት ጀመረች። ጃክም በእጅጉ ያግዛት ጀመረ። ጎበዝ ማቲልዳ፣ ቀስ እያልሽ ቀስ። ክብደት ስለመቀነስ ፈጽመሽ እንዳታስቢ፣ ይልቁንም ጤነኛና ጠንካራ በራስሽ ሰውነት ስለመኩራት አስቢ። ሌላው ይሄን ተከትሎ ይመጣል። በርቺ ማቲልዳ፣ ጎበዝ ልዕልቷ እያለ ያበረታት ነበር። ጃክ ከአትክልትና ፍራፍሬ የተሰሩ መጠጦችንም ያዘጋጅላት ነበረ። በመጀመሪያ ጣፋጭ ብቻ ለለመደችው ልዕልቷ ማቲልዳ እንግዳ ነገር ነበር። ቢሆንም ቀስ እያለሽ ግን ትለምደው ጀምሯል። ምግብ ጠላት አይደለም ልዕልቷ፣ ይልቁኑ ኃይልን የሚሰጥ ነገር እንጂ፣ እና ይሄን ኃይል ሰጪ ነገር በተመጠነ መልኩና በአግባቡ ልንመገበው ይገባል ይላታል። ከአካል ብቃቱ እንቅስቃሴ በተጨማሪ ጃክ የልዕልቷን የመንፈስ ጥንካሬ ለማምጣት ሲል ሁሌ ከመስታወት ፊት ያቆማትና ስለ ራሷ በጎ ነገሮችን ብቻ እንድትል ያግዛት ነበር። እኔ መወደድ ይገባኛል፣ እኔ ከተክለ ሰውነቴ በላይ ነኝ ትል ነበር። በመጀመሪያ ሰሞን ማቲልዳ ይህን የምትለው ነገር ውሸትና የማይጠቅም መስሏት ነበር። ስንቴ አልልም አሻፈረኝ ልትል ፈልጋ ነበረ። ነገር ግን ጃክ በትዕግስትና በተስፋ ለመቁረጥ ልዕልቷን ይህን እንድታምን አድርጓታል። የቤተ መንግስቱ አገልጋዮች በጠዋት የምትነሳዋን ወፍራሟን ልዕልት ሲያዩ
እና አመጋገቧ ተቀይሮ ሲመለከቱ በግርምት እንደው ከሳለው ብላ አስባ ባልሆነ ወፍራሟ ልዕልት ማቲልዳ ለምንድነው ተፈጥሯን አምና ማትቀበለው? አንዳንድ ሰዎች እኮ ወፍራም ሆነው ነው እንዲኖሩ የተወለዱት የተፈቀደላቸው እያሉ ያንሾካሹኩ ነበር። ነገር ግን ልዕልቷ ማቲልዳ በህይወቷ ለመጀመሪያ ጊዜ ሰዎች ስለሷ በሚያወሩት ነገር ግድ ሳይሰጣት ቀረች። አሁን ልዕልቷ የራሷ ግብ አላት። ቀናትን እየተኩ ልዕልቷ ማቲልዳ ለውጥ ማሳየት መጀመር ጀመረች። በመጀመሪያ ወራት ሰሞን ልዕልቷ ምንም በሚባል መልኩ ለውጥ ማሳየት አልቻለችም ነበር። ኋላ ላይ ግን ለውጦች ቀስ እያሉ መታየት ጀመሩ። ምንም ለውጥ የማይታይባቸው የሚመስሉ በእነዚያ ወራት ልዕልቷ ተስፋ ለመቁረጥ በጣም ብዙ ጊዜ ደርሳ ነበር። ነገር ግን ጃክ ሁሌ ያበረታት ነበር። ተመልከሽ ልዕልቷ፣ ባለፈው ወር እኮ ይሄን ያህል ርቀት በዚህ ፍጥነትና ጥንካሬ አትመጭም ነበር። አሁን ግን ተመልከች ጥንካሬሽን፣ በርቺ ጎበዟ ልዕልት እያለ ያበረታት ነበር። ደሞም እውነቱን ነበር። ልዕልቷ ማቲልዳ ተቀይራለች፣ በአካል ብቻ ሳይሆን በመንፈስም ጭምር። አሁን ከልቧ መሳቅ ጀምራለች። ጥሩ ነገሮች እንደሚገባትም አምናለች። እሷ ሰዎች ከሚሏት በላይ እንደሆነችም ገብቷታል። ከ6 ወራት የትጋት ስራ በኋላ ልዕልቷ ማቲልዳ ፍጹም ሌላ ሰው ሆነች። ለራሷ እንኳን እስኪገርማት ድረስ ልዕልቷ ማቲልዳ ፍጹም ሌላ ሰው ሆና ነበር። ወገቧ በጣም ሸንቃጣ፣ ጣቶቿ ሎጋ፣ ከምንም በላይ ፊቷ ላይ የሚታየው ደስታና አይኖቿ ውስጥ ያለው በራስ መተማመን ጉድ የሚያስብል ነበረ። ልዕልቷ ወደ አባቷ ነበር በቀጥታ ያመራችው። አባቷም አይኖቹን ባለማመን ተነስቶ ተቀበላት። የምክር ቤቱ ሰዎች ግን ልዕልቷ ማቲልዳን አላወቋትም ነበር። እንዲህ ያለች ውብ ልዕልት የት ግዛት ናት ባካችሁ እያሉ ይገረሙ ነበር። የኔ ልጅ ማቲልዳ እንደ እውነት አንቺ ነሽ? ልዕልቷ ማቲልዳም ኮራ ብላ እኔ ነኝ አባዬ። ንጉሡ አባቷም በደስታ እያለቀሰና እየሳቀ የኔ ቆንጅዬ ልጅ፣ የኔ ባለ ውብ ልብ ልጅ፣ ለኔ ሁል ጊዜ በጣም ቆንጆ ነበርሽ። አሁን ደግሞ ሰዎች ማየት በሚችሉት ልቆ እጅግ ቆንጅዬ ሆነሻል የኔ እንቁ። የልዕልቷ ለውጥ በግዛቱ አጃኢብ ነበር ያስባለው። ከዚህ በፊት በትምህርት ቤቷ ሲያገሏት የነበሩ ልጆች ሁሉ አሁን የልዕልቷ ማቲልዳ ጓደኞች መሆን አብዝተው ይፈልጋሉ። ያኔ ሰዎች ፊት ስትስቅባት እና ስታመናጭቃት የነበረችው ቀበጧ ያሚ የልዕልቷን መቀየር ሰምታ ልዕልቷ ጋር ስጦታ ይዛ መጣች። ልዕልቷ ማቲልዳ፣ በፈጣሪ ስም ድሮ አንቺ እንደዚህ ቆንጅዬና ሸንቃጣ መሆንሽ ታውቆኝ ነበረ። አታስታውሽም ምን ያህል ቅርበት እንደነበር ያኔ ትምህርት ቤት? የምርሽን ነው ያሚ? ያኔ ማስታውሰው ጉርማሬዋ ልዕልት ብለሽ እንዳሳክሽብኝ ነው፣ ህይወቴን ሲኦል እንዳደረግሽብኝ ነው አለቻት ልዕልቷ። እንደዚህ ያለ ጓደኝነት በጭራሽ አልፈልግም ብላም መለሰችላት። ቀበጧ ያሚም ተሸማቃ ከቤተ መንግስቱ ወጣች። የቤተ መንግስቱ ቅጥር በትላልቅ ባለሀብቶችና በልዑላን ሰልፍ መጥለቅለቅ ጀምሯል። የልዕልቷን ውበት ያየ ማንም ሰው ውድ ስጦታዎችን እና ረጃጅም የፍቅር ደብዳቤዎችን እየያዘ ልዕልቷን ማቲልዳ ለጋብቻ መጠየቅ የተለመደ ነገር እየሆነ መጥቷል። ልዕልቷ የሰዎችን ነገር እየታዘበች ማናቸውንም ማግባት እንደማትፈልግ በትህትና እየተናገረች ታሰናብታቸው ነበር። በልጁ ለውጥ እጅግ ደስ የተሰኘው ንጉሡ ሁጎ የቤተ መንግስቱን ጠባቂ የሆነውን ጃክ ወደ እርሱ አስጠርቶት የኔ ጥሩ ሰው ጃክ፣ የማይቻል የሚመስለውን ነገር እንዲቻል በማድረግህ አመሰግንሃለሁ። ለልጄ በራስ መተማመኗንና ጤናዋን ከምንም በላይ ደስታዋን ሰጥተሃታል። ወደዚህ ያስጠራው የ100 ሚሊዮን ብር ሽልማትና ቅንጡ መኪናውን እንድትረከበኝ ልነግርህ ነው። እናም ልዕልቷን ማቲልዳን በተቻለ ፍጥነት እንድትጋቡ ልነግርህ ነው አለው። ጃክም ፈገግ ብሎ ጎንበስ ቀና እያለ ጌታዬ አመሰግናለሁኝ፣ ነገር ግን እኔ ባለትዳርና የ3 ልጆች አባት ነኝ። ጥያቄዎትን ልቀበል አልችልም። እኔ ልዕልቷን የረዳኋት እሸለማለሁኝ ብዬም አይደለም። በጃክ ንግግር ሁሉም ሰው ነው የተደናገጠው። ቆይ ማን ነው ይሄ ሚሊዮን ብሮችን የሚገፋው እያሉ ያንሾካሽኩ ነበር። በጃክ መልስ የኮራው ንጉሡ አንተ በህይወቴ ካየኋቸው ሰዎች መካከል የራሱን ክብር ከሚያውቁ ሰዎች መካከል አንዱ ነህ። ነገር ግን ቢያንስ እኔን ደስ እንዲለኝ ለበጎነትህ ማመስገኛ የሚሆን ዘንድ የገንዘብ ስጦታዬን ተቀበለኝ አለው። በገንዘቡም የምትፈልገውን ንግድ ክፈት። አንተና ቤተሰብህም ዳግመኛ ድህነትን አታዩ። ጃክም አመስግኖ የገንዘብ ሽልማቱን ተቀበለ። ገንዘቡንም ወስዶ ተቀየረበት። የአካል እንቅስቃሴ ቤትም ከፍቶ
እንደ ልዕልቷ ማቲልዳ ያሉ ሰዎችን ረዳበት። ልዕልቷ ማቲልዳ ያቋረጠችውን ትምህርት በጥሩ ውጤት አጠናቀቀች። ያኔ ዞር ብለው የማያያት አይኖች አሁን ከሷ ላይ መነቀል እስኪከብዳቸው ያዩት ነበር። ነገር ግን በዝቅታዋ ጊዜ ማን አብሯት እንደነበር ሁሌ ልዕልቷ ማቲልዳ ታስታውስ ነበረ። ልዕልቷ ማቲልዳም ብዙ ሰዎችን ለመርዳት የበጎ አድራጎት ድርጅት ከፈተች። ብዙዎችንም ከሷ ህይወት እንዲማሩ ህይወቷን ትነግራቸው ጀመር። በዚህ መሃል ጆኒ የተባለ ሰው ትተዋወቃለች። ጆኒ ልዕልት መሆኗን እንኳን ሳያውቅ ለእርሷ በጣም ጥሩ ሰው ነበር። ስለ መጽሐፍ ያወራሉ፣ እጅግም እየተቀራረቡ መምጣት ጀምረዋል። ከዛም ልዕልት መሆኗን ሲያውቅ ያን ያህል ቦታ አልሰጠውም ነበር። ጓደኝነታቸውንም በጋብቻ ያጸኑ ዘንድ ወደ ንጉሱ ሁጎ ሄደው ለጋብቻ ይፈቅድላቸው ዘንድ ጠየቁ። ንጉሱ ሁጎም ጆኒን በአስተውሎት ይከታተለው ነበርና ልጁን እንዲያገባ ፈቀደለት። ልጁን ባላት የልብ ጥንካሬ፣ ትዕግስትና ማንነቷ ስለወደደለት ደስ ተሰኝቷል። ግዛቱን ጉድ ያስባለ ታላቅ ድግስ ተደግሶ ወፍራሟ ልዕልት ተሞሸረች። ማለቴ ወፍራም የነበረችዋ ልዕልት ተሞሸረች እላችኋለሁ። መልክ ተክለ ቁመና ሊመጣና ሊሄድ የሚችል ነገር መሆኑን ሰዎች ባላቸው ተክለ ቁመና መናገር እንደሌለብን ስንናገራቸው ምን ያህል እንደሚከፋቸው ከወፍራሟ ልዕልት ታሪክ ተምረናል። ይልቁኑ ሰዎች ሊመዘኑ የሚገባው በማንነታቸው ባላቸው ጸባይ እንደሆነ ከወፍራሟ ልዕልት ማቲልዳ ተምረናል። በሌላ አስተማሪና አዝናኝ ታሪክ እስከምንገናኝ ሰናይ ጊዜ